በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም ነበረ፣ በማይከለ ዘመን ያለ፣ ዓለምን አሳልፎ የሚኖር አምላካችን በሰማይ በቅዱሳን መላእክት በምድር በሰው ልጆችና በልዩ ልዩ ፍጥረታት አንደበት የአምላካችን ስሙ ከምድር እስከ አርያም ለዘላለም የከበረና የተመሰገነ ይሁን። በሁለት ወገን ድንግል ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። እንዲሁም ለመሰብሰባችን ምክንያት የሆነው ጌታን ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ እግዚአብሔር ባከበረው መጠን ለዘላለሙ ክብር ምስጋና ይድረሰው። የተከበሩ አባታችን መላከ ፀሐይ ብርሃኑ ሞላ የዚህ ታሪካዊ ቤተክርስቲያን አስተዳዳሪ፣ ከሰዓት አንጻር የገዳማትና የአድባራት አስተዳዳሪዎች እንዲሁም እግዚአብሔርን እንደ መላእክት እንቅልፋችሁን ከእንቅልፍ ርቃችሁ ስታመሰግኑ ያደራችሁ ሊቃውንተ ቤተክርስቲያን እስከ ደቀ መዛሙርታችሁ እንዲሁም የእግዚአብሔር ቤተሰቦች የቤተክርስቲያን ጌቶች ምዕመናት ሕፃናትም ጭምር በጠራን ባሰባሰበን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን ብርሃንን ጨለማን በብርሃን ማጣትን በማግኘት ሞትን በሕይወት ተክቶ የእኛን ሕይወት እያስተካከለ ስንሞት እያስነሳ ስንራብ እየመገበ ስንወድቅ እየደገፈ በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት በቸርነቱ ስላደረሰን የአምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ለመታዘዝ ያህል እንጂ ከኔ የተሻለ አንደበት ተናግረው የሚሰሙ ቢናገሩ የሚያምርባቸው ብዙ አባቶች በመካከላችን ይገኛሉ። ነገር ግን መታዘዝ አንዱ የቤተክርስቲያን ስርዓት ስለሆነ እኔ እንድናገር ስለተፈቀደልኝ ነው። እኔ የምናገርበትን አንደበት እናንተ ደግሞ የምትሰሙበትን እዝነ ልቡና አምላካችን ለሁላችንም ያድለን። ለበተአምኖ ተጋደሉ ወሞሩ ነገሥተ ወአድምዑ ፍናዊሆሙ ወተገበሩ ጽድቀ ወረከቡ ተስፋሆሙ። በሃይማኖት ተጋደሉ መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን ተስፋ አገኙ። ሐዋርያው ቅዱስ ጳውሎስ ለዕብራውያን ምዕመናን በላከው መልእክቱ ምዕራፍ 11 ቁጥር 33 ላይ ይህንን ቃል እናገኛለን። በሃይማኖት ተጋደሉ መንግስታትንም ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን ተስፋም አገኙ ይላል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ምዕመናን በዘመኑ የነበራቸውን የእምነት ዝንባሌ በመመልከት ወደኋላ ተመልሶ የአባቶቻቸውን ታሪክ ምን እንደሚመስል በሚገባ አምልቶ አስፍቶ በስጋ ዘመዶቹ የሆኑ እንዲሁም በክርስትናው ደግሞ የእግዚአብሔር ሕዝቦች እንዲሆኑ የሚፈልግ በዘር ሐረግ ወደኋላ ተመልሰን ስንመለከት የታላቁ አባት የአብርሃም ዘር የሆኑ ነገር ግን በስጋ መወለድ ብቻ የሚመኩ በተግባር ሲፈተሹ ደግሞ አብርሃማዊ ባህሪ አብርሃማዊ ጠባይ የሌላቸው በስም የከበሩ በዘር በቋንቋ የሚመኩ ለእግዚአብሔር የተመቸ ልቦና የሌላቸው ሕዝቦች ያሉበትንና የሚኖሩበትን ሁኔታ ተመልክቶ ማድረግ ያለባቸውና የኋላ ታሪካቸው ምን እንደሚመስል ይህ ሐዋርያ ቅዱስ ጳውሎስ
ለነዚህ ምዕመናን ይናገራል። አባቶቻችሁ ምን ይመስሉ ነበረ? ትናንትና እናንተን የወለዱ በስም የምታውቋቸው ነገር ግን ስራቸውን መከተል ያልቻላችኋቸው የእነዚህ ሰዎች ታሪክ ምን ይመስላል ብሎ እየዘረዘረ ከነገስታቱ ሳይቀር መሳፍንቱ፣ ነገስታቱ እንዲሁም ደግሞ የእምነት አርበኞች በአላውያን ነገስታት በአላውያን መኳንንት ፊት ለጣዖት አንሰግድም ብለው ክብራቸውን በአደባባይ አዋርደው ለዘላለም ክብር የበቁትን ሳይቀር የእምነት አርበኞችን እየጠቀሰ ይናገራል። ይህንን ያደረጉት ምድራዊ ሹመት፣ ምድራዊ ሽልማት፣ ምድራዊ ዝና ፈልገው ሳይሆን በሃይማኖት በሰማይ ያለውን እግዚአብሔርን አክብረው ለዘላለም በልባቸው ታትሞ እንዲኖር የእግዚአብሔር ክብር በእነሱ ላይ እንዲገለጥ ሁሌም ከልቦናቸው ይሰሩ እንደነበረ ዘርዝሮ ይናገራል። ይቺ ቤተ ክርስቲያን እኔና እናንተ የተሰበሰብንባት ቤተ ክርስቲያን ስሟ ሲጠራ ቀላል የሚመስል ነገር ግን ወደ ቅጽሯ ገብተን እያንዳንዱን ነገር ስንፈትሽ ትናንትና እንዳሸዋ የነበሩ እልፍ አእላፋት ቅዱሳን የሞቱላት ዋጋ የከፈሉላትን ቤተ ክርስቲያን እኔና እናንተ ተረክበን እንገኛለን። ይህንን ነው ቅዱስ ጳውሎስ ለእነዚህ ሰዎች ማስረዳት ማሳወቅ የፈለገው። ምናልባት እንደ ክርስትና ስንኖር ከልማዳዊ ሕይወት ወጥተን ወደ ተግባር ተኮር ወይም በእውቀት ላይ የተመሰረተ ክርስትናውን ወደ ተግባር ወደ መኖር ደረጃ እንድንሸጋገር የእነዚህን አባቶች ታሪክ ይናገራል። ይህንን ሲናገር በተለያየ ዘመናት ድል አድራጊዎች፣ አሸናፊዎች የነበሩ ለእምነታቸው የማይሳሱ ሞትን ወደ ዘላለም ሕይወት መሸጋገሪያ አድርገው መርጠው የሚንቀሳቀሱ ሰዎችን ይናገራል። ከነዚህ መካከል ከተዘረዘሯቸው ውስጥ መንግስታትን ድል ነሱ የሚለውን ብቻ እናያለን። መንግስታትን ምን አደረጉ አሏችሁ? ድል ነሱ። በተለያየ ዘመናት እግዚአብሔር የሰው ልጆችን ለክብር ያበቃል፣ ወደ ዙፋን ያመጣል። ወደ ዙፋን የሚያመጣቸው ሰዎች ቢያምኑትም ባያምኑትም እግዚአብሔር በሆነ አጋጣሚ የዓለምን ታሪክ ለመለወጥ ለመቀየር ሲፈልግ መንግስታትን በሰዎች ላይ መሪ፣ አስተዳዳሪ፣ ኃላፊ አድርጎ ይሾማል። አንዳንዶቹ ኃላፊነታቸውን ሳያውቁ ወደ ኃላፊነት የሚመጡት የማይገባ ዋጋ የሚያስከፍል ስራ ይሰራሉ። አንዳንዶቹ ደግሞ ለዘላለም ዋጋ የሚሆናቸውን የዘላለም ሕይወትን የሚያወርሳቸውን ሰርተው ያለፉ መንግስታት አሉ። አንዳንዶቹ ስማቸው ሲጠራ ለብዙ ሰዎች ደስ የማይል እንዲሁም በዚህ ዘመን በስማቸው መጠራት ይቅርና ስማቸው በርቀት ሲጠራ በጣም የሚያስጸይፉ የሚያስከፋ ስም ያላቸው ስማቸው በጎ ሆኖ በስራ የማይገለጽ ስም ያላቸው ሰዎች የነዛን ታሪክ ይነግረናል። ከነዛ መካከል ሄሮድስ ተብለው የሚጠሩ ሰዎች አሉ። ሄሮድስ ከተባለ አንድም በደግነት የሚታወቅ ታሪክ ያለው ንጉሥ የለም። ታሪክ ያለው በተለያየ ዘመናት በተንኮል፣ በሴራ፣ በክፋት ወደ አመራርነት ወይም ህዝቡን ወደ ማስተዳደር እግዚአብሔር በቸርነቱ ያወጣቸው ግን ያንን ደግሞ ለክፋት የተጠቀሙት የእግዚአብሔርን ቸርነት ረስተው ዘንግተው ማንነታቸውን ቀጣይ ያለውን ዕጣ ፈንታ ባለመመልከት ከእግዚአብሔር ትእዛዝና ሕግ የወጡ ብዙ ሄሮድሶች ነበሩ ይለናል። ከነዚህ ሄሮድሶች መካከል በመካከለኛው ወይም የጨለማው ዘመን አልቆ እግዚአብሔር አምላክ ሕዝቡን የሚታረቅበት ዘመን በሚመጣበት ሰዓት እነሆ በብስራተ መልአክ ወደዚህ ምድር የመጣው የጌታን መንገድ የሚጠርገው ያ የጨለማው ዘመን አብቅቶ የምስራቹን ለመጀመሪያ ጊዜ በስሙ የሰማንበት ዮሐንስ ማለት ምን ማለት እንደሆነ ታውቃላችሁ? ዮሐንስ ማለት ምን ማለት ነው? ደስታ ማለት ነው አይደል? እዛ በፊት የአዳምና የሔዋን ደስታ ከ7 ዓመት ያለፈ አልነበረም። ከ7 ዓመት በኋላ ሐዘን የተቀላቀለበት መከራ የበዛበት የሚቆጠር ብዙ ዕድሜ ያላቸው ሰዎች ነገር ግን ደግሞ የሚለካ የሚሰፈር ታሪክ መስራት ያልቻሉ ታሪካቸው ብቻ መጽሐፍ ቅዱስ ላይ የሰፈረ ሰዎችን ታሪክ እናይ ነበር። ነገር ግን የሰዎች ልጆች ዕድሜ እያጠረ እግዚአብሔር ቸርነቱን ለሰው ልጆች ወደ መግለጥ ወይም ምሕረቱን ለሰው ልጆች ወደ መላክ ደረጃ በሚደርስበት ሰዓት ጊዜው አልቆ ያ የመከራው ዘመን ተጠናቆ የደስታው ዘመን ሲመጣ መጥምቀ መለኮት ቅዱስ ዮሐንስ የጨለማው ዘመን መሸጋገሪያ
ሌሊቱ ሲነጋ ጎህ ቀደደ ይባላል አይደለም? ጎህ ቀደደ ይባላል። ገና የፀሐይዋ ብርሃን በደንብ ሳይገለጥ ነገር ግን ቀኑን ለመቀበል በምናደርገው ዝግጅት ላይ ጎህ ቀደደ ብሎ አባቶች ይናገራሉ። ይህ ማለት ጨለማው የሚያበቃበት ከፍ ያለ ብርሃን ወደ ከፍታ ብርሃን የምንሄድበት ዘመን መጣ፣ ተገለጠ ማለት ነው። ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስም እንዲያ ነበረ የሚያበራ ጨለማው ማውቃቱን ያ ጨለማው አልቆ ትክክለኛው ብርሃን ለመምጣት ብርሃኑ ጨለማውን አስወግዶ ወደ ብርሃንነት የሚቀየርበት ሰዓት ሲደርስ መጥምቀ መለኮት ቅዱስ ዮሐንስ ለዚች ምድር ለዚች ዓለም ለዚች ለጠፋችው ዓለም እውነተኛ ብርሃን ይዞላት ወደዚች ምድር መጣ ይለናል። የመጣው ለራሱ ክብር ለራሱ የሚጠቅምና በዚህ ዓለም ደስተኛ ሆኖ ለመኖር በሌሎች ዘንድ በከንቱ ውዳሴ ተጠልፎ የሌለው አለው ተብሎ እንዲባል ሳይሆን ብዙ የሙገሳ ቃላት ቢቀርብለት ያንን መቀበል ያልፈለገ ለዓላማው የቆመ ታላቅ ሐዋርያ፣ ታላቅ ባህታዊ፣ ታላቅ መምህር ነበረ። ንጉሥን ንግሥትን የማይፈራ ሄሮድሳውያንን በአደባባይ የሚይዘን ለክብሩ የማይጨነቅ በዚህ ዓለም ሰዎች የሚናገሩትን ንግግር አሳምሮ መኖር የማይፈልግ ነገር ግን እውነታውን ብቻ የሚናገር ለእውነት የቆመ ሐዋርያ ብርሃን ክርስቶስን ለመስበክ ቆርጦ የተነሳ በገዳም ሕይወቱን ያደረገ የዚህን ዓለም ክብር የማይገባው የማይረዳው አዳፋ የሚለብስ ከዚህ ዓለም ምግብ የራቀ ጠንካራ እግዚአብሔርን የሚፈራ ለእግዚአብሔር ዝግጁ የሆነ ታላቅ ሐዋርያ ነው። ይህ ሐዋርያ በሄሮድሳውያን መካከል ሲገለጥ ሄሮድሳውያንን አስከፋ። ሄሮድሳውያን ስልጣናቸውን ተጠቅመው በዝሙት እንደፈለገ ይንቀሳቀሱ ነበር፣ የሚፈልጉትን ያደርጉ ነበረ። በዚህ ዘመን ሶስት ነገር ካለ አገርን ያፈርሳል። ስንት ነገር ካለባችሁ? ሶስት ነገር። ገንዘብ ካለ፣ ስልጣን ካለ፣ እንዲሁም ደግሞ በዚህ ዘመን ለብዙዎቻችን ለመጥፋት ምክንያት የሆነ ለብዙዎቻችን እንዳንድን በወሬ ተፈተን ከእግዚአብሔር ቤት እንድንርቅ ተስፋ ቆራጮች እንዲሆን ዘመኑ አልቋል ብለን ተስፋ እንድንቆርጥ የሚያደርገው ወይም ሚዲያ ተብሎ የሚገለጸው እነዚህ ሶስት አካላት አገራትን ያፈርሳሉ። ይችንን ዓለም እንዳልነበረች ያደርጋሉ። ብዙዎቻችን በአካል ሳንገኝ በአካል እንደተገኘን አድርገን እናወራለን አይደል? በዓለም ላይ ይህ ተደርጓል ይህ ተፈጽሟል ብለን እናገራለን። ይህ ማለት የዓለምን ደስታ ሳይሆን የዓለምን መርዶ ይነግረናል። መሪዎች ደግሞ ወንበር ላይ ሲቀመጡ ድሃውን ሕዝብ ምስኪኑን ሕዝብ ይተውና ለራሳቸው ብቻ ማሰብ ይጀምራሉ። በዚህ ሁኔታ አገርን ወደ ማፍረስ ደረጃ ይሄዳል ማለት ነው። ስለዚህ ሄሮድስ የሚሰራው ክፋት የሚሰራው ተንኮል ከምሽቱ አልፎ የምታምር ደም ግባት ያላትን ሚስቱን ትቶ የወንድሙን ሚስት ተመኘ ይለናል። የወንድሙን ሚስት የአርጣ ልጅ የሆነችውን ሚስቱን ያችንን በሕግና በሥርዓት ያገባትን ሚስቱን ትቶ ወንድሙን በድብቅ በተንኮል አስገድሎ ያችንን ሴት ሌት ተቀን ከእሷ ጋር ለመገናኘት ደፋ ቀና ይል ነበረ ይላል። በዚህ ሁኔታ በዚህ ዘመን ደግሞ በነ ኤልዛቤል በነ አክዓብ ዘመን ታላቁ ነቢይ ኤልያስ ነበር። በዚህ ዘመን ደግሞ ሄሮድስን እንቅልፍ የሚነሳ እንዳይተኝቶ በሰላም እንዳያደር የሚያደርግ የሄሮድስን ክፉ ስራ የሚቃወም ከእግዚአብሔር የተላከ በእግዚአብሔር ትእዛዝ የሚኖር ያልተደላደለውን ተራራ አስተካክሉ ብሎ በትክክል የሚናገር መጥምቀ መለኮት ቅዱስ ዮሐንስ እይደለወከ ታውስብ ሲተ እቡከ ፊልጶስ፣ በእውነት አንተ የወንድምህን ሚስት ልታገባ አይገባም። በድሮ ዘመን ይደረግ ነበረ። ወንድሙ ሲሞት የወንድሙ ሚስት ዘር ለመተካት የተፈቀደ ነበር። ግን ያ ዘመን አልቋል። አሁን አንተ ያለበት ጊዜ ጥሩ አይደለም። አንደኛ ንጉሥ ነህ፣ ትዋረዳለህ፣ ከክብርህ ከዙፋንህ ወራዳ ትሆናለህ። የምታደርገው ነገር ትክክል አይደለም ብሎ ሲገስጸው የሚያደርገው ነገር ቸገረው። እንዳይገድለው በአደባባይ ብዙ ሕዝብ ያከብረዋል። ዮሐንስ ኑሮ የሚያስተምር አንደበቱ የሚያስተምር ለሰዎች ብርሃን የሚሆን ብርሃን ክርስቶስን የሚሰብክ ታላቅ መምህር ነበረ። ይህንን መምህር ከሕዝቡ ፊት ማሳጣት ለሱ በጣም ከባድ ነው። ይህንን ከባድ አጋጣሚ ለመቃወም ብዙ ሴራዎችን ቤት ዘግቶ ለመምከር ሞከረ ይለናል። አልቻለም።
እንዳይገድለው ብዙ በስልጣኔ ላይ ይነሱብኛል። ስለዚህ ምን ላድርግ? ለጊዜውም ቢሆን ከገጸ ምድር አርቄው ከሰው ሰውሬው ደብቄው መታሰር አለበት ይላል። አቡኔን አንድ ቀን አሰረና ለ7 ቀን ያህል በእስር ቤት ምግብ ሳይሰጥ እንዲሰቃይ ያደረገው። መስከረም 2 ቀን የልደቱ በዓል ማክበር ጀመረ ይላል። ማን ሄሮድስ አይዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ወጥተን ተወልደን አድገን ለዚህ ክብር ለዚህ ማዕረግ በቃና ሲሉ የተወለዱበትን ቀን ድል ያለ ድግስ ደግሰው ያከብራሉ። በዚያ ሁኔታ ደግሞ እንኳን የንጉሥ የልደት በዓል ይቅርና የማናቸውም ተራ በዓል ሲከበር በምን ደረጃ እንደሆነ በዚህ ዘመንም እኛ የሄሮድሳውያንን ተከትለን የአሕዛብን ባህልና ስርዓት ተከትለን ብዙ ነገሮችን እያበላሸን እንገኛለን። ከዚህ ልንወጣ ይገባል። የኛ ልደት የኛ ወደዚህ ምድር መምጣት ለዓለም ምን አምጥቶላታል ከተባለ ያመጣላት ነገር የለም። ምናልባት የኛ ክፋታችን ይበዛ ካልሆነ ደግነታችን ብዙ ጊዜ አይታይም። ለዚህ እኮ ነው ወንድም ወንድሙን አሳዶ በወንድሙ መቃብር ላይ እሱ ቤት ሰርቶ መኖር የሚፈልግ ትውልድ አፍርተን በዚህ ዘመን በጎ ነገር ማናይበት የከፋ አስቸጋሪ ጊዜ ቦታ ላይ የምንገኘው ማለት ነው። ስለዚህ በዚህ ሁኔታ ዘፈን የምትዘፍን ያቺ የወንድሙ ልጅ አለች። ስለዚህ አንተ ልደት ታከብራለህ። ልደት በምታከብር ሰዓት ያኔ ቃል ግባልኝ እወድሻለሁ፣ ግን ይሄ ዮሐንስ እያለ ከአንቺ ጋር አብረን መቀጠል አንችልም። ሁልጊዜ ያሸማቅቀኛል፣ በአደባባይ ያዋርደኛል፣ ከክብር ያሳንሰኛል እያለ ይነግራት ነበር። እወድሻለሁ ግን ይህንን ዮሐንስን ተመካከርን ካላስወገድን ተብሎ የተሴራ ሴራ ነበርና መጨረሻ ላይ ልደትን አክብር ልጅ መጣ ትዘፍንልሃለች። ከዛ በኋላ የመንግስቴን እኩሌታ ሰጥሻለሁ ብለህ ማልላት። ያኔ እናንተ በሰላም እንኖራለን። ይህ የኛን ክብር የኛን ደስ ብሎን እንዳንኖር ደስታችን የሚነጥቀው ዮሐንስን ለአንድና ለመጨረሻ ጊዜ ከገጸ ምድር አጥፍተኛ በሰላም እንኖራለን ተብሎ እቅዱ ወጣ። እቅዱ ወደ ትግበራ ተገበረ። ድግሱ ላይ ወይም እዛ ልደት ባሉ የተገኘች የሄሮድያዳ ልጅ ዘፈነችለት ይላል። ንጉሱን አስደሰተችው። እሱም ብቻ አይደለም፣ በአጠቃላይ በአካባቢ የተቀመጡትን መኳንንቱን፣ መሳፍንቱን፣ አጃቢዎች በሙሉ ደስ አላቸው። አንገት የዮሐንስን ራስ ሊያስቀላ ነው። ተመልከቱት። ዛሬ ዓለም ወደ ዝሙቱ መንደር የሚሄደው ወደ ተለያየ መጥፎ ተግባር የሚሄደው ምክንያቱ ምንድነው ካላችሁ፣ ይህ መጥፎ የሆነው ለእግዚአብሔር የእግዚአብሔር ቤተ መቅደስ የሆነው ገላችንን ሰውነታችንን ለማይገባ ስራ ስናውለው መጥፎ ስራ ለመስራት ጊዜ አይፈጅብንም። በዚህ ጊዜ ምን አለ? ወመሐረላቲ ከመ የሐባ እስከ መንፈቀ መንግስቱ፣ የመንግስቴን እኩሌታ ድረስ ልሰጥሽ ቃል ገብቻለሁ፣ በጣም አስደስተሽኛል አላት። በዚህ ጊዜ ሄደችና እናቷን የመንግስቴን እኩሌታ ሰጥሻለሁ አለኝ፣ እኩሌታውን ታገኛለሽ ብሎኛል። ስለዚህ ምን ልበል አለቻት። አይ የመንግስቱ እኩሌታ ምን ያደርግልናል? እኛ የምንፈልገው ሙሉ መንግስቱን ነው። ስለዚህ ለዚህ ደግሞ እንቅፋቱ ነው በመካከላችን ይህ ነገር እንዳይፈጸም እያደረገ ያለ ዮሐንስ ይባላል። የወንድምህን ሚስት አታግባ እያለ ንጉሱ ሁሌ የሚያሸማቅቀው ሁሌም በነፃነት እንዳይኖር የሚያደርገው ያ ከተወገረኛ እኮ እኔ ንግስት አንቺ ደግሞ የንግስት ልጅ ትባያለሽ። ስለዚህ ሙሉ መንግስቱን ነው ማግኘት ያለብን። ስለዚህ ምን ይሻላል? የዮሐንስን አንገት ቆርጠህ ስጠኝ ብለሽ ጠይቂው። ልብ በሉ። አንድ ንጹሕ የሆነ እግዚአብሔርን የሚፈራ የእግዚአብሔርን መንገድ የሚጠርግ ለዓላማ የቆመ የጨለማውን ዘመን ለማሳጠር ህዝቡን ወደ ንስሐ የሚጠራ የመንግሥተ ሰማያትን መቅረብ የሚመሰክር እውነተኛውን ሐዋርያ፣ እውነተኛውን ሰማይ፣ እውነተኛውን ጻድቅ መድኃኔ ዓለም ክርስቶስን ለማጥመቅ መለኮትን ለማጥመቅ የታደለውን ክቡሩን ሰማይ አንገቱ ተቆርጦ እንዲሰጣት ትእዛዝ አስተላለፈች ነው። ወዲያውኑ ሄደችና ጠየቀችው። ንጉሱ አዘነ። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል በተረጎመበት ትርጉሙ ላይ ምን ይላል? መቼ ስለ ዮሐንስ አንገት ምሎ ኑሯል የሚያዝን ይላል። የዮሐንስን አንገት እሰጥሻለሁ ብሎ አልማለም። ምንድነው የሚያሳዝነው? ይህን ክፉ ስራውን ላለመስራት መጀመሪያ ራሱ ቆም ብሎ ቢመለከት
ይሻለው ነበር ይላል። ቅድም ሊቃውንቱ እንደሰማችኋቸው እምሄሶ ለሄሮድስ ይብላ መሃላሁ እምያምት ርሶ ለዮሐንስ። ሄሮድስ ዮሐንስን አስቆርጦ ከሚያስቆርጥ ይልቅ መሐላውን ቢበላ ይሻለው ነበር። ታላቁን ሰማዕት ክርስቶስን ያጠመቀውን ያ የሚያበራውን መብራት ለምስክርነት የቆመውን እሱን አስገድሎ ክቡር ንጉሥ ተብሎ ያችንን ተራ ሴት አግብቶ ተዋርዶ ከሚኖር ይልቅ የዮሐንስን ራስ ቢያስቆርጥ ይሻለው ነበር ይላል። መሐላውን በልቶ አንዳንዴ ስንምል ምንምለው መሐላ ጥንቃቄ ይጠይቃል። ብዙ ጊዜ በስሜት ተነርተን ምንናስባቸው ነገር ምን ይመጣል ብለውን ማየት ካልቻልን አስቸጋሪ ነው፣ ይዞን ገደል ሊገባ ስለሚችል ማለት ነው። ስለዚህ በዚህ ሁኔታ ሄሮድስ አዘነ። ግን ደግሞ መሐላውን አፈረሰ ተብዬ በሕዝብ እስከሚዋረድ ይልቅ ዮሐንስን አንገት ለመቁረጥ እገደዳለሁ አለና የሚቆርጡትን አዝዞ ሂደው የዮሐንስ ራስ በሰባተኛው ቀን መስከረም 2 ቀን አንገቷ እንድትቆረጥ ተደረገ ይላል። ከዚህ በኋላ በሰላም መኖር ነው የታሰበው። በወጭት አድርጋ ወስዳ ከየው የምትፈልጊው ይህ ነው አለቻት። ወዲያውኑ አንቺ ንግስትን አትፈሪ የነበርሽ ምላስ ታተምሽ እያለች ትሰፋ ነበረ ቢሉ በወስፌ ትፈትን ነበር ቢሉ በዝርት ግልጥልጥ እያደረገች በድፍረት የንጹሑን ዮሐንስን ራስ ስታገለባብጥ ክንፍ አውጥታ በጥፊ መታት የነበሩበትን ግንብ ሰንጥቃ ወጣ ሄደች። እንደ መብረቅ ሰንጥቃ ሄደችና ወዲያውኑ በኢየሩሳሌም በደብረ ዘይት አካባቢ ወንጌልን ይሰብክ የነበረው መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወንጌል በሚያስተምርበት ሂዳ ሰገደችለት ለጌታ። ራሱ ሂዳ ሰገደች። መጨረሻ ላይ ምን አለ? መድኃኔዓለም ክርስቶስ የዮሐንስ ራስ ነሽ፣ በይ ስልጣን ሰጥቼሻለሁ አስተምሪ ብሎ አዘዛት ይላል። 15 ዓመት አስተማረች ነው የሚለው ወንጌልን ዙራ ለዓለም። የሚገርም ነገር እኮ የሰው ልጅ ለካ ከአንገት በታች ያለው ምንም አይደለም፣ ማነው ከአንገት በላይ ያለው ነገር ነው። ስለዚህ ከአንገት በላይ ያለችው የዮሐንስ ራስ ክንፍ አውጥታ የእግዚአብሔርን ክብር ስትመሰክር ኖረች። አሁን ሄሮድስ አሸናፊ ሆኖ ለመኖር አስቦ ተደላድሎ ተቀምጦ እያለ የሆነው ነገር በጣም ይገርማል። የሆነው ነገር ይገርማል። ንግስቲቱ የዮሐንስን ያቺ ቆርጣ አስቆርጣ የወሰደችው ልጅ የዮሐንስን ቃል የዮሐንስን ትምህርት ያዘችና አንተ ክፉ ጨካኝ ንጉሥ የወንድምህን ሚስት ልታገባ አይገባህም ማለት ነው። የወንድምህን ሚስት ማግባት አይገባህም። ቀድሞ የማይገባ ስራ መስራት፣ አሁን ደግሞ እንዲህ ማለት ምንድን ነው አለና እሷን አንገቷን ቆረጣት ይላል። እንዲሁ እናቲቱ ደግሞ ያችንን ደፋሯን እናት መሬት ተከፍቶ እንደዋጣት ገብሩ ይናገራል። ሄሮድስስ ምን ሆነ? ሄሮድስ አማቱ አርጣ የሚባል በስልጣን የሚበልጠው ነገር ግን በልጁ ላይ ደግሞ ይህንን ያህል ግፍ ሲፈጽምባትና ሲያሳድዳት ልጅቱ እያለቀሰች ለአባቷ ነገረችው። አባቷ ሰማና አዘነ። ይህ ሁሉ የሚያደርግ እኔ ባሰለጥነው አይደለም አለና ጢባሪዎስ ቄሳር የሚባለው በጌታ ዘመን የነበረው ጢባሪዎስ ቄሳር በሚያስተዳድራቸው ሀገሮች መካከል 7 ሀገሮችን ወገነ። በዚህ ሁኔታ ምንድነው ምክንያት ብሎ ሲጠይቅ የአርጣን ልጅ ሄሮድስ ይህንን አድርጎ ነው ብሎ ሲነገረው መጨረሻ ላይ አሳሪ የነበረው ወደ ታሳሪነት ወረደ። ሄሮድስ ወደ ማረሚያ ቤት ወርዶ መላ ዘመኑን ተንቶ ሸቶ ሞተ። ሞቱን አጥር ጸዋቅ የኃጢአተኛ ሞት በጣም የከፋ የሚያስጠላ የሚያስጨንቅ መጨረሻው የከፋ ነገር ግን ደግሞ መጥምቀ መለኮት ቅዱስ ዮሐንስን ስንመለከት እኔና እናንተ ዛሬ ለመሰብሰባችን ምክንያት የሆነው ሐዋርያ ሰማዕት ጻድቅ ወንጌልን የሰበከ ይህ ታላቅ ክቡር ሞቱ ለጻድቅ በእግዚአብሔር ፊት ሞቱ የተከበረ በእግዚአብሔር ዘንድ ለዘላለም ከብሮ የሚኖር የሄሮድስን ማንነት በአደባባይ አጋልጦ የሰጠ ነገር ግን የመጥምቀ መለኮት የቅዱስ ዮሐንስ ድንቅ ሥራ እምነቱ፣ ተጋድሎ፣ ሃይማኖቱ ዛሬም ድረስ እኔና እናንተ በዘመናችን
በስሙ አምላከ ቅዱስ ዮሐንስ ብለን ስሙን ጠርተን በረከተ ሥጋ በምድር በረከተ ነፍስ በሰማይ የምናገኝበት ከምድራዊ ጭንቀታችን ሁሉ የምንገላገልበት ነፃነትን የሰበከልን የእምነታችን መሪ የሆነ ሐዋርያው ቅዱስ ዮሐንስ ለዘላለም በእግዚአብሔር ቤት ይኖራል። ከእናቱ ከድንግል ማርያም በመቀጠል በክብር ሴቶች ከወለዷቸው ዮሐንስ መጥምቅን የሚመስል አልተነሳም ተብሎ የተመሰከረለት በሌሎቹም ቅዱሳን አንደበት ስሙ ከፍ ብሎ የሚነገርለት መጥምቀ መለኮት ቅዱስ ዮሐንስ ዛሬ በእግዚአብሔር በክብር በቀኙ ቆሞ እኔና እናንተን ለይቅርታ ለምሕረት ሲለምን ሲያማልድ ይኖራል። ይህንን ላደረገ ለአምላካችን ክብር ምስጋና ይድረሰው። መንግስታትን ድል ነሱ፣ ጽድቅንም ሰሩ፣ የተሰጠውን ተስፋ አገኙ ይላል። የተሰጠው ተስፋ ምንድን ነበር? የዘላለም ሕይወትን ወርሶ መኖር፣ የተዘጋቸውን የአዳምን ያችንን ገነት ቀድሞ ገብቶ ለጊዜው በዚህ በገነት መኖር፣ በመጨረሻ ደግሞ እግዚአብሔር ዳግም በሚመጣ ጊዜ የፈረሰውን የበሰበሰው ስጋ እንደገና ተዋህዶ በአንድነት ተነስቶ በእግዚአብሔር ቀኝ ቆሞ ለዘላለም እግዚአብሔርን እንደ ቅዱሳን መላእክት ቅዱስ 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 እያሉ ሲያመሰግኑ መኖር ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ የእምነት አርበኛችን ሁላችንም እስከ 55 ትውልድ ድረስ ስሙን የጠራ በስሙ በጎ ነገር ያደረገ ማህሌቱን የቆሙ ሊቃውንተ ቤተ ክርስቲያን ምጽዋቱን የሰጡ እንዲሁ የምታዩትን ሕንጻ ቤተ ክርስቲያን በሚያምር ሁኔታ የገነቡ ጸበሉን የሚጠመቁ ለተራበ በስሙ የሚመጸውቱ የሚያበሉ የሚያጠጡ ቤታቸውን ስለ ቅዱስ ዮሐንስ ብለው በበረከት እንዲባረክላቸው የሚያደርጉትን እስከ 55 ትውልድ ድረስ ምርዳለሁ ብሎ ቃል ኪዳን ሰጥቶታል። 55 ትውልድ ማለት ቀላል እንዳይመስላችሁ። ስለ ቅዱስ ዮሐንስ ብሎ በጎ ስራ የሚሰራ በቃል ኪዳኑ ያመነ የተማጸነ የዘላለም ሕይወትን ከአምላኩ በተሰጠው ቃል ኪዳን መሰረት እንደሚፈጸምለት ሙሉ ማረጋገጫ ሰጥቶናል። ስለዚህ የክፉዎች ሞት መጨረሻ በቅዱስ ዮሐንስ ታሪክ ተመለከትን። የደጋግ ሰዎች መጨረሻ ደግሞ በቅዱስ ዮሐንስ ታሪክ ተመለከትን። የቅዱስ ዮሐንስ የመጨረሻው 15 ዓመት ራሱ አስተምራ አረፈች። ይቺ ያረፈችው ራሱ በአንድ ሰው ቤት ተደብቃ ተገኘች ነው። በአንድ ሰው ቤት ተደብቃ ስትገኝ በሕልሙ መጥምቀ መለኮት ቅዱስ ዮሐንስ ለአንድ ሰው የኔ ራስ እዚህ ቦታ አለችና ብሎ ነገረው። በእንደ ዕንቁ ስታበራ ሳጥን ውስጥ ገብታ በዚህ ሁኔታ የተገኘችውን የመጥምቀ መለኮት ቅዱስ ዮሐንስ ራስ በዛሬው ዕለት መገኘቱን በማስመልከት ቅዱስ ቤተክርስቲያናችን የቅዱስ ዮሐንስን ክብር የቅዱስ ዮሐንስን ሰማዕትነት ተጋድሎ በመመስከር በዓሉን በዚህ ሁኔታ ታከብራለች። አምላከ ቅዱስ ዮሐንስ ጸጋውን በረከቱን ለሁላችን ያድለን። ሁላችን ለንስሐ ሞት ያብቃን። ይህንን የጀመርነው ጾም ጾመን ከቅዱሳኑ ረድኤት በረከት የቅዱሳን አባቶቻችን አምላክ እንዲከፍለን መልካም ፈቃድ ይሁንልን። ሁላችንም ለብርሃነ ትንሣኤ ያድርሰን።